ሰላም ፍሬንዶች እንዴት ናችሁ? ሁሉ አማን ነው ወይ? አብርሽ የቄራው ነኝ። ዛሬ መጥቻለሁ። ዛሬ እንግዲህ የመጣሁት እንግዲህ ታውቁታላችሁ የመጨረሻው የነ ብሬክስ የመጨረሻው ሲዝን እንግዲህ ተጠናቋል። እንግዲህ ስለሱ አንዳንድ ነገር ማለትም ይገባናል ብዬ አስባለሁ። እውነቱን እየተነጋገር ማለት ነው ከዚች መነጥሬ ጋር ማለት ነው። ለመላው ክርስቲያን እህት ወንድሞቼ በሙሉ እንግዲህ ለፋሲካ እንኳን ለፋሲካ በዓል በሰላም አደረሳችሁ እላለሁ። እንግዲህ ወደ ጉዳይ ስገባ እንግዲህ ከማን ነው የምንጀምረው? ከደራሲው ነው የምንጀምረው። እስኪ ፕራንክ ነው ተብሏል። ከደራሲው ጀምሮ እስከ ተዋናያን፣ እስከ ገጸ ባህሪው፣ እስከ ድርሰቱ፣ እስከ ሁሉ ነገር ጭምልቅልቅልቅልቅ ብሎ እዚህ ደርሷል። እንግዲህ ያው ድራማ ነውም ፕራንክም ተብሏል። እንግዲህ ድራማና ፕራንክ እንግዲህ ለይተን ማወቅ አያቅተንም። ቢያንስ እንኳን እኛ ድሮ ያው አስፋልት ጠብሰን በልተናል። አሁን ደግሞ የበለጠ ደግሞ ከወቅቱን የጠበቀ ያለ ሰፈሩ የመጣ ዝንብን መታወቂያ ይዟል አልያዘም የሚለውን ሁሉ መለየት ጀምረናል። ኤክስሬ ማድረግ ጀምረናል። ታዲያ እንደነዚህ አይነቶቹ መተው ሙር ሊያዝ ቢሉ ያ ተቀባይነት አያገኝም ብዬ ነው ማስበው። ከዛም ባለፈ ደግሞ እንኳን ተታረቃችሁ፣ ዋናው ነገር ሰላም ሆናችሁ መቀመጣችሁ ነው የምንፈልገው። ለማንም ሰላምን፣ ብልጽግናን፣ ረፍትን እንመኛለን ሁላችንም ማለት ነው። ከዛ ባለፈ ግን ለምን ተናገራችሁ ለምን ምናምን የሚለውን ወደ ውስጥ ገባ ስንል እንወያይበታለን ማለት ነው። የመጨረሻ ክፍሉ ይሄን ይመስላል። የኛም ደግሞ የዩቲዩበሮችም እንዳለ እንግዲህ የመጨረሻ ክፍል ሆኖ ይጠናቀቃል ማለት ነው። ይሄ ያው እርግጠኛ ነኝ ከዚህ በኋላ ስለነሱ ይሰራል ብዬ አላስብም። ግን መጨረሻውን እስኪ በእንዲህ ሁኔታ ቪዲዮ ሪአክት እያደረግን እንወያይበት ፊልም ነው። አዎ እንግዲህ ያው እስኪ መጣው ታሪኩ የብሩኬ ነው። ታሪኩ የብሩኬ ነው። ኦኬ ታሪኩ የብሩኬ ከሆነ እንግዲህ ያው ደራሲው አንተ እንደሆንክ ጸሐፊው አንተ እንደሆንክ በብዙ መልኩ አይተናል። የዚህ ሁሉ መሰረት አንተና አንተ እንደሆንክ እንግዲህ ከድራማው ተረድተናል። አም ሹር እርግጠኛ። እስኪ ወደ ውስጥ ገባ ስንል ድራማው እውን የብሩኬ እንዳላችሁት እውነተኛ ታሪክ ላይ የተመሰረተ ነው ብላችሁ እንዳቀረባችሁት ነው ወይስ ታሪኩ ሌላ ነው የሚለውን ወደ ውስጥ ገባ ብለን እናየዋለን። እንግዲህ አትናገሩኝ ምናምን እንዳይል ደግሞ እችን ነገር ብሎ ነበር። ያው መናገር ስላለብን ነው። ያውም ምሎ ተገዝቶ እንዲህ ብሎን ነበር። እንደው በፈጠራችሁ ሙስሊሞች በአላህ ክርስቲያኖችን በእግዚአብሔር ይሆንባችሁ። እንደው ምንም ሳታዳሉ ምንም ነገር ለማንም እንትን ሳትሉ እስኪ ለፈጣሪያችሁ ብላችሁ ለምታምኑት አምላክ ብላችሁ እስኪ ይሄንን በኔ ላይ የደረሰውን ነገር እስኪ በእናንተ ቦታ በራሳችሁ ሆናችሁ እስኪ ፍረዱኝ። እንግዲህ እንደሰማችሁት ነው ማለት ነው። ሙሉ ተገዝቶ ነው እንግዲህ እባካችሁ ፍረዱኝ ያለው ማለት ነው። ያው እኔ በመሃልም ቪዲዮዎችን በመሰራ ሰዓት ካስተዋላችሁ ያው ኑስ ግማሽ ሆኜ ነው ይሄ ነገር ፕራንክም ሊሆን ይችላል የሚለውን ከዚህም ሳይድ ሆነን የየራሳችንን አስተያየት ሰተንበታል ይሄንን ነገር ግን ከዛ ባለፈ ኦኬ ድራማ ነው ብለን ተቀበልን። ድራማ ነው ከማለታችን በፊት ግን ትወናው ላይ አይደለም አንተ ይቅርና አሻንቲ የህንድ አክተሩ ማለት ነው አሻንቲ እንኳን እንደዚህ አይተውነውም። ይሄ እውነተኛ እንደሆነ የተረጋገጠ ነው። ያው እህቱን ምንቱን አንዴ ፓርት 1 ፓርት 2 እያለች የሰራችም ልጅ አለች። ገበናችሁ ነው ሙሉ ለሙሉ የወጣው ማለት ነው። ይሄ እስኪ ቆይ ገባ እንላለን ወደ ውስጥ ማለት ነው። እስኪ ምን እንዳለ እንስማው፣ እንዴት እንደተወነ እንየውና ይሄ ነገር ፕራንክ ነበረ እስኪ እንየው። አይምሮዬ በጣም ተነክቷል። የምሬን ነው የምላችሁ። እኔ በጣም አይምሮዬ ተነክቷል። በጣም ራሴን እስከ ሌላ ነገር እስከ ማድረግ ሁላ ተመኝቻለሁ። የሚገርማችሁ ማለት እኔ አላቅም። ጎበዝ በጣም ተዋጥቶላል። በጣም ተዋጥቶላል። ከምንም በላይ ደግሞ ችግር የለም ይሄ ለሚዲያ እስከሆነ ድረስ ብዙ ዩቲዩበሮችን ነው እንግዲህ ያው እንዲሸቅሉ ያደረጋችሁት እና እናመሰግናለን። ምስጋናችን ከልብ ነው። እኔ በዩቲዩበሮች ስም እንግዲህ ምስጋናዬን አቀርባለሁ በሚገባ ማለት ነው። ነገር ግን አንድ የሚቆጭና የሚያንገበግበን ነገር ደግሞ ያው መጨረሻ ላይ እንዴት ነው ያኒ ድራማውን እንትን ለማለት ፈልጋችሁ ወደ ሌላ ማን ነው ያላችሁት? ታሪኩ የብሩኬ ነው ወደሱ ከረበታችሁት። በእውነተኛ ታሪክ ነው የተሰራው ምናምን ነገር ኦኬ። በሱ ታሪክ ከሆነ የተሰራው ይሄ ሁሉ ቪዲዮ ስትሰሩ እኔ ምለው ቆይ ግን አንድ ጥያቄ አለኝ። ድሮ ወይም ደግሞ ድሮ ተውና አሁንም ጭምር ደራሲ በጽሁፍ ነው የሚጻፈውና ወይ መጨረሻ ላይ ወይ ደግሞ መግቢያ ላይ የተዋናዮቹ ስም ሲጻፍ አብሮ
ሊጻፍ ይችላል የደራሲው ወይ መጽሐፍ ላይም ደግሞ የደራሲው ስም ነው የሚጻፈው የትኛውን ቦታ በጽሁፍ ነው የሚገለጹት እንጂ ከተዋናይ እኩል አብረው ሲተውኑ አላየንም በእውነተኛ ታሪክ ነው ከተባለ ማለት ነው የምታስታውሱ ከሆነ ከተዘጋው ዶሴ የሚል አንድ የፖሊስና ህብረተሰብ ፕሮግራም አለ ያ በእውነተኛ ታሪክ ላይ የተመሰረተ ታሪክ ሆኖ ነው የሚቀርበው ግን ገጸ ባህሪውን የሚጫወቱት በትክክለኛው ያሉና ያሉ ናቸው እዛ ቦታ ላይ የሚተውኑት እውነተኛ ታሪክ ነው ከተባለ ማለት ነው ስለዚህ የነዚህ ሁሉ ይሄ ገጸ ባህሪያችሁ ያኒ የምር ጸብ ነው ነገር ግን እሺ ፕራንክ ነው ወይም ደግሞ የእውነተኛ ታሪክ ነው ብለን ብናስበው እነዚህ ሁሉ ተዋናዮችን የከተታችሁ ታዲያ እነማን ናቸው እዛ ባለ ታሪኩ ላይ ያሉ ናቸው ወይስ ራሳችሁ ጨማምራችሁባቸው ነው እነሱንም ያስከተከታችሁት ከዛ ባለፈ ደግሞ አሁን ነው ይሄን ስም የሰማ ነው ይሄ እውነተኛ ታሪክ ነው እና ማን ነው የሱፍ ሲጠራው ነበር እሱን የተጠራው መጨረሻ ላይ ነው በቃ የተጠራው ያ ባለ ታሪኩ ማለት ነው እና ግን ከባለ ታሪኩ የሱፍ ነበር እንዴ ሳናስበው ቆይ እስኪ አሁን በዚህ በዛጋው ሁሉ ደስ ይለኛል በቃ ይሄ ትወናው እንዳለ ምናምን እውነተኛ ታሪክ ነው ወገኖቼ እውነተኛ ታሪክ ላይ ተመሰረተ ነው ግን እውነተኛ ታሪኩ ይሄንን ይመስላል ብዬ ይሄንን ብቻ ባሰማና ብዛጋ ይሄንን የዛሬውን ቪዲዮ ደስ ይለኛል ነገር ግን እስኪ ተዋናዩ እሱ ሆኖ ሳለ ገጸ ባህሪው ወይም ደግሞ ለማስተማር ነው ተብሎ ነው ያለው ነገር ግን ሲጠራ የነበረው ባለውለታቸው የሱፍ አፕና አፕ ነው ሁሉም ቦታ ላይ ሲጠራ የነበረው እንጂ ታሪኩ የነሱ ጋር አይደለም በቃ ሲቆጫቸው ሲያንገበግበው የነበረው የየሱፍ ነገር ነው ድራማ ከሆነ ለምን ያንገበግባል በአሁንም ጭምር አሁንም የሚገርመው መጨረሻ ላይ ያሳያቸዋለሁ ወይም አይታችሁታል መሲም መጨረሻ ስትጠየቅ አሁን ፕራንክ ነው ምናምን እውነተኛ ታሪክ ነው ካሉ በኋላ ስትናገር ነበረ የሱፍ አፕን መናገሬ ነው እኔ ቆጨ ያንገበል ድራማ ነው አላችሁን አይደል እንዴ እንደገና መልሶ ለምን ይቆጭሻል አሁን ስላስታረቃችሁ ብለናል እኮ ገና ማን ነው ጉርሻ ነው ምናምን ፔጅ ሲያወርደው ገና ተናግር ያለው ኮሚኒቲ ላይ ለቀቅ ይሄ ነገር ፕራንክ ነው በቃ አሁን አስታረቁን ይላሉ ከዛ በኋላ ባይ ባይ ይባላል ምናምን ግን ይሄ ህዝብ ላይ ማላገጥ ይባላል ፕራንክ ከሆነ እውነተኛ ከ24 ሰዓት በላይ ማለፍ የለበትም ከዛ ባለፈ ግን ይሄ ፓርቷን ፓርትቱ ተብሎ ቤተሰብ አልቀረ እህት አልቀረ ምን አልቀረ ወንድም አልቀረ ሚስትህ ሁሉ አልቀረች አንተ ሁሉ አልቀረ ምን ቅጡ ያውም ወቅቱንም ያላገናዘበ በዚህ በጾም ወቅት ማለት ነው በዚህ በጾም ወቅት ስንቱን ነው ኃጢያት ውስጥ የከተታችሁ ጊዜ አጣችሁ ነው ጊዜ አነሳችሁ ወይስ ከእስር ቤት ስትወጡ ያኒ ሞቶ ነበረ ዩቲዩቡ ከዛ ባለፈ ደግሞ ምን ያህል የት ቦታ ላይ ባለውለታችሁ እንደነበረ የሱፍ አፕ አለ ቪዲዮውን ይሄው እዚህ ቀጥሎ አሳያችኋለሁ ለዛ ብድራቱን ለመክፈል ይሄ ሁሉ ህዝብ ላይ መጫወት ተገቢ አይደለም እኛስ ዩቲዩበር ነን ሸቀለን እግዚአብሔር ይስጣችሁ ሸቀለናል ችግር የለብንም ግን ለዚህ ለተመልካቾቻችሁ ዩቲዩብ ለሌላቸው ተጠቃሚነታቸው እናንተን ተገስጠው ለሚያዩት ምንድነው አሁን ምን እንዲመጣ በቃ ምንም ድራማ ውስጥ ሳትገቡ ሄዳችሁ በቃ አስታረቁን ምናምን ብትሉ ዋው ደስ ይላል በቃ መታረቃችሁን ነው እኛ ምን ፈልገው እንጂ ከእናንተ ህይወት ጋር እኛ ምን አገባን ምን አያያዘን ስለዚህ እስኪ እንስማው አሁን ከዚህ በኋላ ያለውን ስሙማ የሱፍ አፕ ነው ተዋናዩ ስለሱ ታሪክ ነው የተነገረው ወይስ የሚለውን እስኪ ከዚህኛው ከመጀመሪያው ቪዲዮ ጀምሮ እስከ መጨረሻ ያለውን እዩትማ አንተ ጀምር ስለ የሱፍ ግን የምወደው የማከብረው ወንድሜን ጓደኛዬን ለስንት አመታት እኔን ስንት ነገር ያደረገልኝ ወንድሜን እንደዚህ አርጋ በዚህ መልኩ ሶሻል ሚዲያ ላይ እንደዚህ አርጋ ስታዋርዶ ስታሸማቅቀው ሳይ ግን በጣም ነው የተሰማኝ የእውነት በጣም ነው ውስጤን የተጎዳኝ እሺ ቀጥ ያንቺም ደግሞ ስለ የሱፍ ምን አልሽ ይሄንን ነገር ሁሉንም ማሳያችሁ ለምንድነው እዛ ቦታ ላይ ባለ ታሪኩ ሌላ ከሆነ ታሪኩን ይዘቱን ይዞ መሄድ አለበት ካለዛ ውጪ ግን የሱፍንም አፕም ዩቲዩብ ለማሳደግ የነሱንም ለማሳደግ እንደዚህ አይነት ክብር የወረደ ነገር በዚህ በጾም ወቅት ህዝቡንም አውርደው እነሱም ወርደው የተገኙበት ወቅት አለ እስኪ እኔው ስለ የሱፍ ስሙ ብቻማ ቀጥ ያንቺ እና የሱፍ አፕን በጣም አድርጌ ነው የሰደብኩት በጣም አዋርጀዋለሁ ዝቅ አድርጌዋለሁ እሺ ጊዜያችሁን አልወሰደው ቀጥል አንተም ድጋሜ ይሄ ሁሉ ማሳያችሁ ተደጋጋሚ ነው ይሄንንም ቪዲዮ ማሳያችሁ ያላ ሂድ ቀጥል አንተ ወንድሜ የሱፍ እኔ አውቃለሁ አንተ በጣም ታጋሽ ሰው ነህ አንተ በጣም መልካም ሰው ነህ አንተ ለነገሮች አትቸኩልም የእውነት እኔ ላንተ ያለኝ ቦታ ላንተ ያለኝ አክብሮት ምንም በቃላት መዘርዘር ወይም በቃላት መናገር አይጠበቅም አሁን እሱን የሱፍ አፕ የሚባለው ስታዩት አርጋለሁ የሱፍ ፕሊዝ በእናት በጣም ይቅር በለኝ የእውነት
እንድገባ የሆንኩት ደግሞ በየሱፍ አፕ ምክንያት ነው። ሐሳቡን ያመጣው እሱ ነው። እውነት የሱፍ ይሄን ይገባው ነበር መሲ? እኔና እሱን ለማለያየት ነው? ጆሲ ማለት በእውነተኛ ጆሲ ስገልጸው ከገጸ ባህሪው ጋር ምንም የሚያገናኘው ነገር የለም። ጆሲ ማለት ጥሩ ሰው ነው። ፕሮግራሚንግ ከማጠቃለል በፊት ወይም ንግግሬን ከመጨረሻ በፊት ስለ ዮሱፍ አንዳንድ ነገር ልበላችሁ። ዮሱፍ ማለት የእውነት እኔ እንጃ በምን ልግለጸው። ዮሱፍ ማለት የሰዎችን ደስታ የሚያስደስተው፣ በሰው ሀብት በሰው ስኬት የማይቀና፣ ሁሌም መልካም ነገሮችን ለማድረግ ሰውን የሚቀሰቅስ ሰውን የሚያነሳሳ። በቃ ይበቃል። ከዚህ በላይ እንግዲህ ታዲያ ምን ወደ ሌላ ታሪክም መግባት እንኳ አያስፈልግም እኮ በቃ ርዕሱንም ማድረግ የነበረባችሁ ጆሲና ስራዎቹ አለቀ። ይሄ ነው እንጂ ሌላ ታሪኩ የብሩኬ ነው ፊልም እንዴ? ኧረ ተው የህዝብ እኮ ተው እንዴ! ይሄ እኮ ትልቅ ንቀት እኮ ነው። እኔ አውቃለሁ። ለምን ይመስላችኋል እንደዚህ ጆሲ ሁሉ ቦታ በቃ አለቀ። አሁን በእውነተኛ ታሪክ ነው ላይ የተመሰረተው ተብሎ ነው የቀረበ ያሉት። ነገር ግን ከታሪኩ ጋር ከምኑ ጋር እንዴ! ኧረ ተው ገበና እያስወጡ ሌላው ቢቀር እናትህን የመሲን እናት ጭምር ነው እኮ ወደ ሚዲያ እንዲመጡ ያደረጉት እኮ። የቆየ ቪዲዮ ላይ ያመጡ ሌላ ነገር ሲወራ ነበረ። ክብር ማጣት እኮ ነው ይሄ። ያውም በጾሙ ወቅት ለምን ወቅት አንለይም? በቃ ኦኬ ፕራንክም ከሆነ ወይም ደግሞ እውነተኛም ከሆነ እናንተ መታረቅ የሚፈልግ ህዝብ እንጂ እዚህ ጋር ለቪዲዮ ብሎ ነው እንጂ እዚህ ጋር ምንም እንትን ቢላችሁ ምንም ቢሆን ፍቅራችሁን ነው የሚፈልገው። ማንም ተመልካቹም ቢሆን እንደዚህ ሙድ መያዝ አያስፈልግም ብዬ ነው ማስበው። ስለዚህ ለምንድን ነው ጆሲ ሲባል የነበረው? እንግዲህ እስኪ ስሙት። ባለውለታቸው ስለሆነ ነው ስሙት። ምንም ከዛ በፊት ትውውቅ አልነበረንም ከሱ ጋር። የሚገርማችሁ ምንም አይነት ተነጋግረን አናውቅም። ስልኩ ከሰው ወስጄ ከሰው ጠይቄ ነው ያናገርኩትና ኢሜይልና ፓስወርድ ላኩለት። የሚገርማችሁ ኢሜይልና ፓስወርድ ልኬለት አድሰንሴን ገንዘቤ ይሄ $7,000 ምናምን በ24 ሰዓት እንዲወርድልኝ ነው ያደረገው። ይሄን ይመስላል እንግዲህ ባለውለታቸው ነው። በብዙ መልኩ ባለውለታቸው ነው። ከምንም በላይ ደግሞ ያው የጆሲ ዩቲዩብ አይታይም ነበር፣ ብዙም ምንም እይታ አልነበረውም። ስለዚህ የግድ ውለታቸውንም ለመመለስ ከዛ ባለፈ ደግሞ ተጣልተውም ነበረ። ኦኬ ያኒ ህዝቡ እኛም ምናምን ተንጫጫባቸው፣ በጣም አወረዳቸው። በጣም ክብራቸው ሲወርድ ምን ማድረግ ነው ያለባቸው? ግድ መግባት። እንዴ አንድ ፍሬ ልጅ መስላለች እኮ ልጇን እኮ አክላለች እኮ ሚስቱ እኮ አይታችኋል አይደል? ተሳቃ እንዴ! ኧረ ተው አታሳቅተው እንዴ! ምን ሆነ ነው እንዴ ጆሲ ተው። እኔ እንደዚህ አልጠብቀህም ነበር በእውነት። እንደዚህ ትልቅ ቦታ ነው የነበረኝ፣ ግን አሁን ግን ወረድክ። በእውነት ያስጠላል በእውነት እንዴ! ኧረ በእውነት እንዴ! ከምንም በላይ ደግሞ እሺ ተውትና ድራማ ነው አሉ። ኦኬ ተምሲል ነው አሉ። ታዲያ እዚህ ቦታ ላይ ዛሬ ቀርባ ፕራንክ ነው የሚበሉ ድራማ ነውም ካሉ በኋላ ምን ማለት ነው? ይሄኛውን ማለቷ ምንድነው? ጆሲን ያኔ በጣም እኔ ስለሰደብኩት ቲም ላይ ብላ ነበር እንዴ። ታዲያ ድራማ ነው አላችሁን እኮ እንዴ! ተይ እንጂ ስላስታረቃችሁ ዛሬ በቃ ካላስ ተሰማሻ እንዴ? ፕራንክ ነው ድራማ ነው ካላችሁ ታዲያ ምንድነው? ስሙልኝ። በጣም ነው የተሰማኝ። ጆሲ ማለት ለኔ በጣም ልዩ ሰው ነው። ልገልጽልህ አልችልም። እንደዛ አድርጌ ስላዋረድኩት ዝቅ ስላደረግኩት በጣም ተሰምቶኛል። በቃ አይዞሽ። ይገርማል። በእውነት በጣም አስለቀሰችኝ በእውነት። ኧረ እውነት እናልቅስ እንዴ? ኧረ ድራማ ነገሩ እናንተ እዛ ላይ ያልቅሳችሁ ምን ብላችሁ የሰራችሁት ድራማ ነው ብላችሁናል አይደለ? ያ ድራማ ከሆነ ይሄንን ለመስራት ምን ያቀታል ብታለቃቅሱ? አሁን እኮ የምርም የሆነ ሰው አደጋ ደርሶበት ራሱ ቢያለቅስ አሁንም በቃ መጠራጠር ነው ያለው። የሚገርመው ነገር መጠራጠር ውስጥ ነው የሚገባው ህዝቤ። ለምን እያለቀሰም እንደዚህ አይነት ትወና ሰርቶ እንደዚህ እንዴ? ነገርኳችሁ እኮ ሻሩካን እንኳን አይሰራውም እንደዚህ። ኧረ ተው እንደዚህ የውስጥ እንደዚህ የለም። ስለዚህ ይሄንን ነው ምላችሁ። እዚህ ጋር ድራማ መሆኑን ካወቃችሁ ለምን ማልቀስ አስፈለገ ነው? ለምንድን ነው እንደዚህ መንበጠራረቅ? አሁንም ድጋሚ ልትንበጠራረቁብን እንዳትመጡ። በቃ የራሳችሁ ጉዳይ ነው። 8 ነጥብ። እኛ አይመለከተንም። በሁለተኛ ዙር ሳትመጡ እዛ ቦታ ላይ ከምንም በላይ የሚገርመው ነገር ተውትና እህቷ ናት የተባለችው ምናምን ሚስጥር መውጣቱ ብዙም በጣም ከብሔር ጋር ሁላ ያገናኛችሁታለ። ወደ ውስጥ ስንገባ እናየዋለን። ነገር ግን
በሚገርም ሁኔታ እየማላችሁ የምትመጡት ነገር ከዚህ በኋላ ትምህርት ይሁናችሁ። ፕራንክ መሆኑን ያወቃችሁ እንደዚህ አይነት ድራማ መሆኑን ያወቃችሁ የፈጣሪያችንን ስም አትጥሩ። 8 ነጥብ። የማንም የሚዲያ መሸቀያ አይደለም የፈጣሪ ስም ማለት ነው። እንደዚህ እየማላችሁ እየተገዘታችሁ እኛ ታዲያ እንዴት ነው ማናምናችሁ ታዲያ? አኪድ እናንተ ሃይማኖት ቢኖራችሁ አይደል በአምላካችሁ እንደዚህ አሁን እንደማልከው አሁንም እንደማሳየው ምላችሁና ተገዘታችሁ ሚዲያ ላይ እንደዚህ አይነት ድራማ መሆኑን ያወቃችሁ እኛ ላይ ሙድ የምትይዙት። ኧረ እባክህ እስኪ ስሙት፣ መሐላውን ስሙት። የእውነቴን ነው የምላችሁ ፈጣሪ ምስክር ነው። የእውነቴን ነው የምላችሁ ፈጣሪ ምስክር ነው። እንግዲህ በእንደዚህ አይነት መልኩ ማለት ነው ሁልሽም እያንዳንድሽ የሆነ ነገር ቪዲዮ ስትሰሪ የሃይማኖት ነክ ነገሮችን ባታሳዩ ወይም ደግሞ ባትገልጹ ባታንጸባርቁ የተሻለ ነው። በቃ ይሄ ሽቀላ ብላችሁ እስከገባችሁ ድረስ ይሄ ለምድራዊ ህይወት ሆድህን ለመሙላት እንጂ የመንፈሳዊ ህይወትህን ለማዳበር አይደለም። እዚህ ሚዲያ ላይ ተገስጠን ሁላችንም እዚህ ጋር የመጣ ነው ማለት ነው። ስለዚህ እያንዳንዱን ነገር ከሃይማኖት ጋር እየማላችሁ ምናምን እየመጣችሁ እና ታዲያ ህዝቡ ሌላ ቀን እንደዚህ እየማልን አሁን እኔ አያድርገውና የሆነ ጉዳት ደርሶብኝ መጥቼ አረ እንደዚህ ተጎድቻለሁ ምናምን እያለቃቀስኩ ብመጣ ፕራንክ ነው የምትሉኝ። አም ሹር እርግጠኛ ነኝ ሁላችንም ልቦናችን ያውቃል ፕራንክ አረ ፕራንክ ሊሰራ ነው የምትሉኝ። ሁኔታውን በቃ ቁስል ምናምን ከሌለ እንዲህ ካላሳየን በስተቀር በፍጹም ሚዲያ ላይ ልንታመን አንችልም በዚህን ሰዓት ከዚህ በኋላ ማለት ነው። ስለዚህ እንደዚህ አይነት ነገር ይብራባችሁ። መሐላ ምናምን አንዴ ታስታውሳላችሁ የምስል የቤተክርስቲያን ይዞ የወጣም አለ አንድ ሰገጤ። ሌሎችም እንደዛው እየማሉ በሃይማኖቶቻቸው ሙስሊም የሆኑ ወላሂ አልዓዚም እያሉ ኦርቶዶክሶች እንደዚሁ በማርያምን ገብርኤልን ምናምን እያሉ እየማሉ ምናምን የሚሰሩበት ወቅት ላይ ነው ያለ ነው። ስለዚህ ይብራብን በቃ መሐላውን ምናምን ተወት እናድርገውና ሽቀላ ነው። አዎ ኦኬ እንሸቅል። ባንተ ገበናና ባንተ ስድብ ባንተ ውርደት በሚስት ውርደት በቤተሰብ ውርደት እንግዲህ ኧረ ይደብራል ያስጠላል። በእውነት ፍጻሜውን ቢያንስ ብታሳምሩት በቃ የተሻለ ነው። ከምንም በላይ ልብ ሀብጦ የመጨረሻው ቪዲዮ ላይ ደግሞ የተናገርከው ንግግር ያስቃል። ደግሞ ባንተ ነው ተምሳሌትነቱ። እስኪ ስሙት። እንዶች መስና ብሬክስ ከተፋቱ ከተለያዩማ ፍቅር የለም ማለት ነው ብላችሁ እስከ መደምደም የደረሳችሁ ወዳጆቻችንም እንዳላችሁ አይተናል። እውነት ነው። መሲና ብሬክስ ከተጣሉማ ፍቅር የለም ማለት ነው እንዴ? እኔም ደምድሜ ነበር እንዴ ፍቅር የለም እንዴ? እዚህ ምድር ላይ እናንተን የመሰለ ሮሚዮና ጁሊየት እንዴ ክብራችሁን የጠበቃችሁ ሚስትህን የምታከብር ለሚዲያ ብር ብለህ እንኳን እኮ ሚስትህን አክብረህና እንዲህ ተንሰብስፈ አክብረሃት እኮ ነው ስትሰድባት የነበረው። አክብረህ እኮ ነው ስታቀላት የነበረው። ያ እንዴ እንደዚህ አይነት ፍቅር እንዴት አይቀናበትም እንዴ? ምን ነካ እንዴ? ኧረ በእናንተ ፍቅር ሆነ እንዴ? ለመሆኑ ግን በዚህ በጾም ወቅት ስንቶቹን እንዳሳታችሁና ስንቶቹን እንትን እንዳላችሁ ታውቃላችሁ? ለእናንተ የእውነተኛ ታሪክ ነው ብላችሁ ለምትመጡት ፊኒሽንጉ ላላማረ ድራማና ሙሰልሰላችሁ እውነተኛ ታሪክ ከሆነ ታዲያ በትወና መልክ ከሆነ በስድብ ምናምን ነው እንዴ ብታስተምሩት ህዝቡን? ምን ልንማር? እስኪ ንገሩን እስኪ። እውነተኛ ታሪክ እኮ የሚያቀርቡትን ሂዱና እናንተ ሰገጤ እንደሆናችሁ የታወቀ ነው። ስግጥግጥ ማስትሬት አልፋችሁ ነገርኳችሁ እኮ ዶክተሬት የያዛችሁ ሰገጤዎች እንደሆናችሁ የታወቀ ነው። ለዛም ነው በስድብ ሚስትህን አዋርደ ቤተሰብህን እያቀለልክ እንደዛ ቤተሰብ ጭምር እየተናገራችሁ ለቤተሰብ ሳታስረዱ ቢያንስ እንኳን እውነተኛ ታሪክ ነው ብላችሁ ካሰባችሁ ኦኬ ፕራንክ ነው አይደለም ፕራንክ አለመሆኑ ይሄ ድራማ ነው ብላችሁ ካሰባችሁ ሀታ ለቤተሰቦቻችሁ ቢያንስ ለቅርብ ሰዎቻችሁ ማሳወቅ ግዴታችሁ ነው። ይሄ የክብር ጉዳይ እስከሆነ ድረስ ማለት ነው። እናንተ ለማንም አልገለጻችሁም። የእውነት ተቧቀሳችሁ ተባስጠሳችሁና መጨረሻ ላይ ድራማነቱ ያልታወቀ የጆሲ ሙሉውን ጆሲ የሞላበትን ሙሰልሰል አሳይታችሁን ፊኒሺንግ ነው ብላ ተሰግጠ ትመጣለህ እንዴ? አይደብርህም እንዴ? ስንቱን በብሔር እስኪ ምንድነው ያልከው? እስኪ ስሙት። ጉዳዩ ወደ ብሔርና ዘር ተኮር ግጭት እስከ መውሰድ ድረስ ጭራሽ ጉዳዩ ሌላ አቅጣጫ ለማስያዝ እንቅልፋቸው አጥተው ሲሰሩ የነበሩ ሰዎችም እንደነበሩ አይተናል። ኧረ ስነ ስርዓት እባክህ ስነ ስርዓት። እንቅልፋታችሁማ ሰላማችሁን ይሄንን ህዝብ ተመልካቾቻችሁንም እኛንም ሰላም ነስታችሁን የነበራችሁት እናንተ እንጂ ህዝቡ አይደለም እኮ። ህዝቡ እናንተ እንደ ይሄንን ነገር ባታደርጉ ወደ ብሔር ወደ ምናምን እያየን ነበር እኮ። በብሔርም ምናምን እየተፋጩ ምናምን ቲክቶክ ላይ ምናምን እያየን ነበር። ጠባብ አስተሳሰብ ያላቸው እንደናንተ አይነት ማለት ነው። እናንተም ጠባብ አስተሳሰብ ስላላችሁ ነው። ገባ? ቢያንስ እንኳን ይሄንን ነገር እያያችሁ እንኳን ከት አላደረጋችሁትም። በቂ ሆነ ደረጃ ላይ እናንተ ያስቀመጣችሁት ስኬል ላይ እስክትደርሱ ድረስ ፈጽሞ ለህዝቡም አልተጨነቃችሁም። አስላን ለህዝቡ ለኛ ለተመልካች ይቅርና ለቤተሰቦቻችሁ እንኳን ያልተጨነቃችሁ እኮ ናችሁ። ለሚስት ያልተጨነቅ እሷም ለባሏ ያልተጨነቀች መሃላችሁ አንድ ተዋናይና ደራሲ እንደገና ደግሞ የፊልሙ ዋና ገጸ ባህሪ አብራችሁ ተቀምጦ እንዴት ብላችሁ
ሶስተኛ ሰው ያለበት ፍቅር እንደዚህ እንደሚሆን የታወቀ ነው። ለማንኛውም እንኳን ደስ ብሎኛል በመታረቃችሁ በጣም ደስ ብሎኛል። እኔ ከምንም በላይ ግን እኛ ላይ ሙድ መያዛችሁ ግን በጣም ያስጠላል ማለት ነው። ደሞ ጭራሽ የማይሆን ነገር እኮ ነው ይሄ እንደሚሆን አታውቁምና ነው። እስኪ ንገረኝ። ይህ እንደሚፈጠር ብዙ ቻሌንጅ እንደሚኖረው እርግጠኞች ነበር። ኧረ እባክህ እሺ፣ ይሄ እንደሚመጣ ታውቅ ነበር አይደለ? ይሄ እንደሚመጣ ካወቅክ ታዲያ ቢያንስ እንኳን ይሄንን ነገር ህዝቡ ምን ያህል በዚህ በጾም ወቅት በሙስሊማውያንም በኦርቶዶክሳውያንም ጾም ላይ እንደሆኑ ታውቃለህ። ያ ሁሉ ስድብ ሲሳደቡ ያ ሁሉ ስህተት ውስጥ ሲገቡ በእናንተ ቆሻሾች የተነሳ ቢያንስ ከት ማድረግ የለብህም ወይ? ሰገጤ ስለሆንክ ነው እንጂ ለብር የምትሯሯጥ እያንዳንድ ለሰብስክራይብ የምትሮጥ ስለሆንክ ነው እንጂ የሆነ ሰዓት ላይ ከት ማድረግ አለብህ። በቃ ያ አጠገብህ ያለውም ጆሲ ተብዬው ጿሚ ነው አይደል እንዴ? ጿሚ ሆኖ እንደዚህ ስትሰዳደቡ ምን ስትሉ ላሽ ብሎ ሄዶ ከዛ በኋላ ሰግዶ ምናምን ጾሙን ፈጥር ሊያፈጥር ነው። ከዛ ፈጣሪ ሊቀበለው ነው። የማይሆን ነገር ለምን እንትን ትላላችሁ? የሚገባውን አይደለም እኮ ማሰብ ያለባችሁ በጾም ወቅት የሚወጣውን ከአንደበት። እናንተ ግን የሚወጣውን ብቻ አይደለም የጠበቃችሁት፣ አንደበታችሁን ብቻ አይደለም ህዝቡንም ነው ያሳታችሁት፣ እኛንም ጨምሮ ማለት ነው። ስለዚህ ይሄ አጉል ኤርፍና ምናምን እንደዚህ አይነት ጭዌ የለም። እስኪ ቀጥል። እኛ ሐሳብ እኛ ተሰድበን እኛ ተዘልፈን እኛ ተዋርደን እኛ ዝቅ ብለን ብዙ ክፋት የሚያስቡ ልቦችን መቀየር ነበር ግባችን። የግባችን 75% ማሳክተናል ብዬ አምናለሁ። ስሙልኝ። አሁን እንግዲህ ተናግረሞታል። በቃ አሁን ኦሬዲ ተናግረሃል። በቃ ምድረስ ተመልካቾችን ቆይ ሰገጤ ነው እንዴ የምታደርጋቸው? ቆይ እንዴ አልገባኝ ነገር የሆነ ህፃን ልጅ እንዴት ነው ሲያለቅስ ምናምን ጦጦ ሰጠላሽ በል በቃ ምናምን ነገር እንደሚባለው በቃ ሲንጫጫብህ ህዝቡ ምናምን ቆይ እስኪ ላሽ ይበል እባክህ ምናምን ብለው ተውነ ምናምን። ኧረ እባክህ ትወና እኔ ጋር አይሰራም። ልንገርህ ስተትህን እነግርሃለሁ። በቃ ትወና ማረከው ምንም ማደረከው ስተትህን ግን እነግርሃለሁ። ገባ? ቢያንስ 75% ተሳክቶልኛል። እኛ ተዋርደን እኛ ተሰድበን ምናምን። አንተ እሺ ተዋርድ ተሰደብ፣ ግን ሰዳቢው ማን ነው? አዋራጁ ማን ነው? ይሄው ህዝብ አይደል እንዴ? በጾም በምን ወቅት ያለ ህዝብ አይደል እንዴ እንዲሰድብ እድል ፋንታ የምትሰጠው? ሰይጣን ሆንክበት ማለት እኮ ነው። ወቅት ለያ ታዲያ ምን እንዲህ አይነት ትምህርት ለመስጠት ካሰብክ ወቅቱን ለይተን ሌላ ወቅት ከጾም ወቅት ውጪ የሆነ ነገር ማድረግ ስትችል አንተ እንዴ ተሰድበን ተነቅፈን ምን ብለን እንዴ ለምን ኃጢአት ውስጥ ትከቱናላችሁ እንዴ? ሚዲያ አጠቃቀም ካላወቃችሁ አትተውትም እንዴ? ኧረ ተው እሺ ቀጥል። የብዙ ሰዎች ቤት አንኳኩተናል። የብዙ ሰዎች ደካማ ጎን ነክተናል። ባለትዳሮች፣ ፍቅረኞች እንዲሁም በሪሌሽንሺፕ ውስጥ ያሉ ሰዎች ትዳር፣ ፍቅር፣ ጓደኝነት ሲጀምሩ በደንብ ቆም ብለው ማሰብ እንዳለባቸው በተግባር አሳይተናል። ኦኬ እንግዲህ እዚህ ጋር እንዳያችሁት ከሆነ ኦኬ ወደ እሱ አስተያየት እገባለሁ። እሱ አስተያየት ከመግባቴ በፊት ደራሲ ነው የተባለው ከጽሁፍ ጀምሮ እስከ ትወናው እንደገና ደግሞ አቀናባሪው፣ ጸሐፊው ሁሉ ነገር የህይወታቸውን መሰረት ያስያዘው የሁሉ ጦስ ውስጥ ከተተን የሚሉትን እንዲሁ ስንሰማ እንዲሁ ሲያደነቁሩን ጆሲ እስኪሰለቸን ድረስ ሰማን። እሺ አሁንም ደግሞ ውሸት ነው ለማለት በቃ እንደዚህ ነው ለማለት ያው እሱ ራሱ ተሰግጦ የሚያወራው እሱ ነው። ካጠገቡ ምን ሊሆን እንደዚህ ተሰግጦ እንዲህ እንደ ምሁር እንዲህ እያለ ይሰማል። ምን እያደረገ ነው? ቆይ ካጠገቡ ቆይ እንደዚህ እያለ ምናምን አልገባኝም። የሱ አጠገቡ መሆኑ አልገባኝም። እና ኧረ ተውን በቃ ማደግ ካለባችሁ ደጉ። ማንም የከለከላችሁ የለም። ግን ያው እሺ ይሁን ብለናል። ግን የኛ ቤት ውስጥ እንደዚህ ብዙዎች ተምረዋል፣ ብዙዎች እንደዚህ ብለዋል ወደሚለው ስንመጣ ግን የተማሩት ምንድን ነው? መጠራጠርን አይደለም። የተጣሉ ይቅርና አሁንም በትዳር ውስጥ ያሉ ሰዎች መጠራጠር ውስጥ እንዲገቡ በአይነ ቁራኛ እንዲተያዩ እቺ ልጅ ይኖራት ይሆን? እቺ ልጅ እንደዚህ ሆኖ ይሆን? ሌላም እናንተ በልጅ ነው ያላጋችሁት፣ ግን ታሪኩ ሌላ ነው፣ ያቀረባችሁት ሌላ ነው። ኬክ ሲቀባባ እንዲህ ሲል ማገጠብኝ ምናምን ነው የእሷ ታሪክ። ያንተ ታሪክ ደግሞ ምንድን ነው? ልጅ ከሌላ ወልዳለች ነው። የተምታታ ታሪክ ይዛችሁ መጣችሁ። ኦኬ ያኒ ታሪኩ ላይ ጆሲ ነው። ኦኬ ሳውንድ ትራክ ቢኖረው እርግጠኛ ነኝ እንደ ፊልም ቢሆን ኖሮ ያቀረባችሁት ሳውንድ ትራክ ቢኖረው ራሱ ምን እንደሚል እርግጠኛ ነኝ። ክላሲካል አይመስለኝም።
ጆሲ 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 የሚል ምናምን የሆነ ነገር እንትን ነው የሚከቱ የሚመስል እንዴ ሰው እስኪ ከመጀመሪያው ጀምሮ እስከ ፍጻሜው ኦኬ በድምጽ ነበር ጆሲ ጆሲ የሚሉት። አሁን ደግሞ መጨረሻው ፊኒሺንጉ የፊልሙ ማብቂያ ላይ እሱ የሚያወራው ሌላ ነው፣ ባለ ታሪኩ የሚያወራው ሌላ ነው። አብሮ ዱቅ ብሎ እንደዚህ እንደ ምሁር እንደዚህ ይለኛል ልክ መልካም ነገር እንደሰራ። ጆሲዬ በዚህ ሁሉ ስድብ መሃል ግን በዚህ ሁሉ ይሄን ሁሉ ኃጢያት ሚስትየውን እንደዛ ሰድቦ እንዲያዋርዶ ቤተሰብ ድረስ ደርሳችሁ ቤተሰብሽን እንትን አይሉሽም እንዴ ምንም በማያውቁት ቤተሰብ ሁላ ጨምራችሁ እንደዛ ተሰደባድባችሁ ምናምን እንደው ግን ጾምህን ትጾማለህ? እንደው ግን ትሰግዳለህ? ታረም፣ ተመለስ፣ ንስሐ ገባ። ይሄንን ነው የምልህ። ስለዚህ ይሄ ነው ያለው ነገር። እንደዚህ ነካ አድርገን ካለፍን ይበቃል። እውነታው ይሄ ነው ማለት ነው። እኔ እንደገባኝ ነው የምናገረው። ሚዲያ ላይ እስካመጣችሁት ድረስ እየማላችሁ እየተገዘታችሁ እንዳሳየዋችሁ በፈጣሪ ስም እየማላችሁ እየመጣችሁ ፕራንክ ነው እንዲህ ነው አትበሉን በቃ። ስለዚህ እባካችሁ ከዚህ በኋላ ፕራንክ ስትሰሩ ከ24 ሰዓት ባለፈ አትሂዱ። እጅ አትበሉ፣ እግርም አትበሉ፣ እግራሙላ። ስለዚህ ተመለሱ ነው የምለው። ይሄን ይመስላል። በቃ እንመለሳለን። እንግዲህ ያው እንኳን አደረሳችሁ ብያለሁ። ለመላው ሙስሊምም ክርስቲያንም ሁልጊዜ ፍቅር ሰላም እንሁን። በሃይማኖት ደረጃ ብንገባ አሁን ቲክቶክ ላይ ምድረ ዘረኛ ምድረ ሃይማኖተኛ ነኝ ባዩ ምናምን ለሃይማኖቴ ነው ብሎ ሲስተዳደብ ሳይ ምናምን ይገርመኛል። ሃይማኖት ስደብ አላለህም። የሰውን ሃይማኖት አክብረ የሰው ብሔርን አክብረ ብሔር ለብሔር ብትከባበር ኢትዮጵያን አንድ ኢትዮጵያ የምትባለዋን ማጽናት እንችላለን። ሃይማኖት ለሃይማኖት መከባበራችን ነው እስከዛሬ የሚያቆየንና እንደነዚህ አይነቶቹ ደግሞ ሰላም ለመንሳት በሰው ትዳር ውስጥ ምናምን ሰላም የሚነሳ ነገር ይዞልኝ መጥቶ እናንተን ለማስተማር ነው ብሎ ደረቱን ለፍቶ ይመጣልሃል። ይህን ይመስላል። ምን ተማራችሁ? ኮመንት ላይ አስቀምጡልኝ። እኔ በግሌ ምንም የተማርኩት ነገር የለም። ጭራሽ ጨጓራዬን ይላጡት። ለምን አይሆንም? የማይሆን ነገር እንዴ! በቃ ይበቃኛል። ለማንኛውም በስደትም በአገር ውስጥም ያላችሁ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለእናንተ ክብር መነጽሩን ላውልቀው። እንዲሁም ደግሞ ሰብስክራይብ ማድረጉን አትርሱ። ላይክ፣ ኮመንት እንዲሁም ሼር ማድረጉንም አትርሱ። እኛ በእኔ በግሌ በቅንነት ነው እዚህ ሚዲያ ላይ የምመጣው። እንቅጭን ነው የምናገረው። ምንም አስተያየት እቀበላለሁ። ከዛ ውጭ ግን እንደዚህ አይነቶችን ደግሞ መቃወም የሚገባናል ብዬ አስባለሁ። በሃይማኖት እንዲየነገዱ በምን እያሉ ምናምን ያስጠላል ማለት ነው። ሌሎችን አናስት በምናምን እያለን። ስለዚህ አመሰግናለሁ። ባይ ባይ።